ቁርአን ላይ በብዛት የተጠቀሰው እንስሳ ምንድነው? እንስሳ ላም። መልሱ ግመል ነው። ዑስማን ቢን አፋን ረዲየላሁ ተዓላ ዐንሁ የት ነው የተቀበረው? ሻም في المدينة المنورة في البقيع የሚባል ቦታ ነው የተቀበረው ረዲየላሁ ተዓላ ዐንሁ። ረሱል ሰለላሁ ዐለይሂ ወሰለም ከደጃል ተጠበቁበታላችሁ ያሉት ሱራ ምንድነው? ሱረቱል ካህፍ ነው እንዴ? ረሱል ሰለላሁ ዐለይሂ ወሰለም ራሳቸው ቀብር ውስጥ ገብተው ለሀድ ውስጥ የከተቱት ሰሃባ ማለት ነው። ኢና ሊላህ ተጠፋብኝ። ሰሃባው ዙልቢጃደይን ነው። የነቢያችን ሰለላሁ ዐለይሂ ወሰለም ግመል ስሙ ማን ነበር? ቀውሰር ነው። ማን ነው ቀውሰር? ስማ ቀስዋ። በየትኛው ሱራ ላይ ነው የአስሓብ አልኡኽዱድ ታሪክ የተነገረው? በየትኛው ሱራ? أصحاب الأخدود النار ذات الوقود إذ هم عليها قعود سورة وهم على ما يفعلون بلوا سورة البروج قرآن لاي مجمرة يوردتشوا آية من دنج سورة القلم أيوة اقرأ باسم ربك الذي خلق الإنسان من علق يا نبي الله صلى الله عليه وسلم مستر طباقي صحابة ማነው? ሁዘይፋ። መላእክቶች የተሳተፉበት ጦርነት ምንድነው? ጦርነት አዎ በድር። ማሻአላህ ለሙስሊሞች ከካዕባ በፊት የነበረው የመጀመሪያው ቂብላችን ወዴት ነው? ከካዕባ በፊት ወደ ሰሜን። የመጀመሪያው ቂብላችን የነበረው ወደ ቁድስ ነው፣ ወደ አክሳ። ይሄን ትልቅ ንግግር የተናገረው ሰሃባ ማን ይባላል? አዘነ አላሁ ቢልኢስላም ወኢን ተገይና ገይረ ልኢስላሚ አዘለነ አላህ። ዑመር ረዲየላሁ ዐንሁ። ሙሉ በሙሉ የወረደች የመጨረሻዋ ሱራ የትኛዋ ናት? ኢዛ ጃአ ነስሩላሂ ወልፈትህ